ጠቅላይ ሚኒስትር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን ጥቃት አወገዙ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሁድ ዕለት ኢራን በኩዌት የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባ ካሊድ አል-አህመድ አል-ሳባ ጋር በስልክ መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ በኩዌት ልዑል አልጋ ወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት ዜና ወኪል ዘግቧል። አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸውን ዘገባው ያመለክታል። ዘገባው እንደሚያመለክተው አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለው ተናግሯል። አብይ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት፣ መረጋጋትና ደህንነት ለመጠበቅ የሚወሰደው ማንኛውም እርምጃ ድጋፋቸውን ገልጸዋል። ኢራን በትናንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት የአንድ ሰው ሕይወት ማለፉ ተገልጿል። ኢራን በበርካታ የመካከለኛው ምስራቅ አገራት ላይ ዛሬም ጥቃት እየፈጸመች ሲሆን በባህሬን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎችን ማሰማታቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። የኩዌት ልዑል አልጋ ወራሽ ሼህ ሳባ ካሊድ አል-አህመድ አል-ሳባ ጠቅላይ ሚኒስትር አብይን ስላዩት ድጋፍ እንዳመሰገኑም የዜና ወኪሉ ዘግቧል።